አሁን ላይ በአብርሽ መፍረድ በአብርሽ እንደዚህ አድርጎ አብርሽ እንደዚህ ያረከኩ እንደዚህ ብዬ አብርሽ ላይ ምንም አይነት ፍርድ አልፈርድም፣ እውነት ለመናገር ማለት ነው። ከምሬን ነው የምነግራችሁ። በጣም ሩታና ሄርሜላ አበዛችሁት። ጭራሽ በቃ ሩታ ሄርሜላን ማለት ፍቅርና አብርሽን ለማየት ያልተባላችሁትን በቲክቶክ መንደር እንደዚህ አይነት ጽሁፍ አለች እንደዚህ ነገር ብላ አለች እኮ ፍቅር ምናምን። ፍቅር ሲጀመር ማንም ጋር እንደዚህ አፏን የምትከፈት ሰው አይደለችም። ፍቅር ስነ ስርዓት ያላት ሰው ናት። ግን ልንገራችሁ እናንተ ናችሁ አብርሽን ያግማማችሁት። በራሳችሁ ጊዜ አብርሽ እናንተ ላይ እንዲቀልድ እንዳያከብራችሁ ሪስፔክት እንዳያረጋችሁ ምንም ነገር መስሏችሁ እንዳትታዩት ያደረጋችሁት ራሳችሁ ናችሁ። አሁን ደግሞ ለምንድን ነው ራሳችሁን ማትሆኑት? እግዚአብሔርን አብርሽ አንዴ ትቷችኋል፣ አይፈልጋችሁም፣ ምንም አይላችሁም። ነገር ግን ነገ ከእናንተ ጋር ለሚመጣው ሰው ህይወት እናንተ ራሳችሁን ዝቅ አድርጋችሁ እንደምትኖሩ በደንብ አድርጋችሁ ማስተዋል አለባችሁ። በደንብ አድርጋችሁ ማለት ነው እንዴ። እዛ አብርሽ ጋር እኮ እያንዳንድሽ ምንድነው ስትለምኒ እግሩን ተጎንብሰሽ ስትልሽ ስትሰሚ ስትለምኒ ጉልበቱ ስር ስትወርቂ እኮ ነው የነበረ። አሁን ምን አባሽ ነው እኔ ላይ የምትንጠባረርብኝ ነው የምትባሉ። ስለዚህ ራሳችሁን ኮራ አድርጉ፣ ራሳችሁ እንደዚህ ጅልና አድርጉ፣ ሴት ሆኑ፣ ልፍስፍሳት ሆኑ። አንዳንድ ወንዶች አሉ ኝኝኝኝ የሚሉ ልክ እንደነዛ ሆኑ። ከዛ ሴቷ ምንም ዞር ብላ አታየውም፣ ምንም መስሎ አይታያትም። እናንተ ደግሞ አብርሽ እንደዛ መስላችሁ ነው እየታያችሁት ያላችሁት። ስለዚህ ፕሊስ በቃ ራሳችሁን ሁኑ። ፍቅርን መታችሁ እንደዚህ እንትን ስላላችኋት ፍቅር በቃ እሷም ተወደው ነበር፣ እሱም ይወዳት ነበረ። ወደ ህይወቷ ተመለሰ። አማራጭ ስላጣ ከናንተ መሸሸት ስለፈለገ እንጂ መመለስ ሳይፈልግ ቀርቶም ሊሆን ይችላል ወደዚህ ህይወት የተመለሰው። ግን እናንተ በቃ ፋታ አልሰጠዋላችሁ። ለሁለቱ ናችሁ ኝኝኝኝ። አብራችሁ ነው እንደምትኖሩት፣ አብራችሁ ነው የምትመጡ፣ አብራችሁ ነው የምትሄዱት ምናምን። ለምን የራሳችሁን ህይወት አትኖሩ? ሩታ ልጅ ያለሽ ልጅሽን ለምን አታሳድጊም? ለምን የራሳችሁን ኮንተንት አሰሩም? ለምንድን ሁሌ በአብርሽ ቻናል ኝኝኝ እያላችሁ የምትመጡት? የራሳችሁን ስራ በራሳችሁ ቻናል ለምንድን የማሰሩት? ራሳችሁ ሪስፔክት ይኖራችሁ፣ ለራሳችሁ ክብር ይኖራችሁ፣ ራሳችሁን አስከብሩ። ከምር አሁን ላይ ራሳችሁን እያጣላችሁ ነው ያላችሁ። ራሳችሁን ክብራችሁን ዝቅ አድርጋችሁ ለሰው እያሳያችሁ ነው ያላችሁ። ማንም ሪስፔክት አያደርጋችሁም። አብርሽ አይወዳችሁም፣ እየጠላችሁ ነው የሚሄድ። የባስ አይናችሁን እንዳያይ ነው እያደረጋችሁት ያላችሁት። ቀን በቀን ያገኛችሁ እየጨቀጨቃችሁ ህይወቱን ውስጥ እየገባችሁ ተውት። እስኪ ዝም በሉትና እናንተ የራሳችሁን ህይወት ኑሩ። እዛም በኋላ ካለ እናንተ ይኖራል አይኖርም የሚለውን ነገር እስኪ እዩ። ለምንድነው የሆነ ውሳኔ መወሰን ያቃታችሁ? ለምንድነው እናንተ እግዚአብሔርን ውሳኔ መወሰን የሚባል ነገር ነው ያቃታችሁና ጥሩ አይደለም። በእውነት ጥሩ አይደለም። ይደብራል በጣም። በዚህ ልክ መበሻቀጥ፣ በዚህ ልክ መጃጃል፣ በዚህ ልክ ያልሆነ የወረደ ነገር መሆን በጣም ነው የሚያናደው። እና የምታረጉትን ነገር በደንብ አድርጋችሁ እወቁ ፕሊስ። የምታረጉትን ነገር እወቁ። ሩታና ሄርሜላ ክብራችሁን እያወረዳችሁ ነው ያላችሁ። ማንም አብርሽ እንዲህ አልፈልጋችሁም ብሏችኋል። ነገ ህይወታችሁ ለሚመጣው ሰው ግን እናንተ ዝቅ እሱ ቸቸ እያለባችሁ እንዲሄድ እያረጋችሁ ነው ያላችሁ። እዛ ጋር እንዴት አባሽ ስትሆኒ ነው የነበር? እኔ ጋር ለምን ልትላላጭ ልትሞክሪ ምናምን ነው የምትባሉት። እና ራሳችሁ ለራሳችሁ ሪስፔክት መኖር አለበት። ራሳችሁን አክብሩ። ለማንኛውም የጨረቃ ፋሚሊዎች ሰብስክራይብ አድርጉ። እስኪ እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ አሁን ላይ ችግሩ አለ ብዬ የማስበው ሩታና ሄርሜላ ላይ ነው ብዬ ነው የማስበው። እነሱ ቢተውት ኑሮ፣ እነሱ ባይፈልጉት ኑሮ፣ እነሱ የሆነ ነገር ባያደርጉት ኑሮ እሱ ደግሞ እነሱን ይፈልግ ነበር። ግን እነሱ በቀን 4-5 ጊዜ መከራ ያሳዩታል። ዳይ ቱ ዳይ መከራ ያሳዩታል። ስለዚህ ሰለቻችሁ እና ለማንኛውም ባይ